ዋትስአፕ ዩቲዩብ እንዴት ናችሁ? ዛሬ ማለት ነው ቻፒ ባይዞ ያው እንዳልኳችሁ ነው። በቀን አንድ ቪዲዮ መልቀቅ ቻሌንጅ ውስጥ ገብተን ራሴን አስገብቻለሁና ግን እንትን ሳላረግ ቪዲዮ ሪከርድ ሳላረግ አልቀመጥም የሚለውን አስቤ ነው ዛሬ ቁጭ የተወሰነች ነገር ላወራ ነው ማለት ነው። ምንድነው ማወራው ብትሉኝ ቻፒ ምን ስራ ሰርቷል የሚለው ማለት ነው። አሁን ያለበትን ታውቃላችሁ፣ ግን ከዚህ በፊት ምን ሰርቻለሁ የሚለው ከትንሹ ጀምሬ ነው ዛሬ የምነግራችሁ ማለት ነው። ከትንሹ ማለት እንዴት ልበላችሁ? የመጀመሪያ ስሪ አይ ቲንክ ምንድነው መኪና አጥብ ያለው አይ ቲንክ መኪና ማጠቡ እንዳለ ሆኖ ከሱ በፊት ግን እንትን እኛ ሰፈር ማለት ነው የመጀመሪያ ስሪ ኮንዶሚኒየም አዲስ ገቢዎች ነበሩና ኮንዶሚኒየም ደግሞ የዛን ጊዜ ምን ታውቃላችሁ በሳምንት አንዴ ነበር ውሃ የሚመጣላቸው። ያ ማለት ፈረንሳይ ላይ አክቹአሊ ሰዎች አቆኛል ወይስ ባይሆን ራሱ ፈረንሳይ ላይ በሳምንት አይ ቲንክ አንዴ ወይ ሁለቴ በሳምንት ከመጣ ራሱ ማለት ነውና የዛት ምንድነው ውሃ ችግር ነበረባቸው። ስለዚህ ያለኝ አማራጭ ምንድነው አንድ ጸጉር ቤት ነበረች፣ ማን ነበር ስሟ አረሳሁት፣ ግን አንድ ጸጉር ቤት ነበረችና 10 ሊትር ጄሪካን በአንድ ብር ነበር መገዛላት ያማት የምሸከመላት ላይክ እሷ ጸጉር ቤት ስላላት ግዴታ ጸጉር ቤቷን ለጸጉር ቤት ስራዋ ደግሞ ውሃ ያስፈልጋታል። ስለዚህ ከሷ ነው ስራ የጀመርኩት። እሷ አሰራችኝ ቻፒ ልክፈልክ በአንድ ጄሪካን አንድ ብር ልክፈልክ እና ሮቶ እስከሚችል ድረስ ሙላት ላይ ነበርና ያ ሮቶ ደግሞ አይ ቲንክ 20 ሊትር ወይ 30 ሊትር እንደዛ ሊሆን ይችላል በእርግጠኝነት። እና በዛ ሰዓት የመጀመሪያ ስራ እሱ ነበር። በቃ እየተሸከምኩኝ ውሃ ደርስ ነበር ማለት ነው። የመጀመሪያ ሀብዬ በስትኩ ስራ የጀመርኩት አይ ቲንክ እሱ ይመስለኛል። ከዛ በኋላ ግን ምንድነው ባይዘው እነዚህ የጉልበት ስራዎቹ ነው እንጂ አክቹአሊ ቴክኒካል የሚሰሯቸው ስራዎች ነበሩ፣ ግን በደንብ የሚቆጠረው ብሩም ጥሩ የነበረው እነዚህ የጉልበት ስራዎች ነበሩና የመጀመሪያው እንዳልኳችሁ ይሄ ስራ ምን አረገኝ እዛ ሰፈር ላይ ሰው እንዲያቀኝ ረዳ ማለት እዛ ኮንዶሚኒየም ያሉ ሰዎች ሁሉም ለሷ ስራ ካዩ በኋላ ይጠሩኝ ጀመር ማለት ነው። እና እኛ ጋር ውሃ ቀዳለን በእናትህ ምናምን በጣም ይቸገሩ ነበር። ሽንት ቤት አለ፣ ሽንት ቤት ደግሞ ያለ ውሃ ከባድ ነው ምናምን። ስለዚህ እየፈመስኩ መጣሁ ልበላችሁ እንጂ በሽቀላ ማለት ነው። ከዛ ብዙ ቤቶችን ያዝኩ ምናምን ሁሉም ሰዎች በቃ ይደውሉልኝ በስልክ እንኳን ባይደውሉ እያስጠሩኝ ምናምን ውሃ ቀዳላቸው ነበር ማለት ነው። ከዛ በኋላ ነው አንድ ስቴፕ ከፍ ያልኩት። ምን ጀመርኩ? መኪና ማጠብ ጀመርኩ። እንዳልኳችሁ ኮንዶሚኒየም ያለ ሰው በዛ አብዛኛው ሰው መኪና ነበራቸውና ሰፈራችን ደግሞ አዲስ ስለሆነ መኪና ማጠቢያ ብዙም አልነበረም። ስለዚህ ምን አደርጋለሁ መኪና ሰናጥበላቸውና ባይዘው ወይት 20 30 ብር ነበር የሚከፈለኝ ራሱ ሆነ ለመናገር እኔም አሁን ብር ብዬ ወስማን ከባድ ነው ግን እና አሁን ሳስበው ወደኋላ ማለት ነው ስላችሁታል 20 ብር 30 ብር ተከፍሏችሁ መኪና ታጥቡ። አሁን እኮ የለም እንደዛ ሚኒመም 300 ብር ነው አይ ቲንክ በይሳት ይመስለኛል። እና የመጀመሪያው ስራ እንግዲህ ከውሃ ሸክሙ በኋላ መኪና ማጠብ ነበር። ባይዘው ይሄ ሁሉ ግን እየሰራ የነበረው መቼ ነው? ትምህርት የተማርኩኝ ነው አይ ቲንክ ሃይ ስኩል 9 እና 10 የተማርኩኝ ማለት ነው። ሰሰራ የነበረው ራሴን ጎን ለጎን ማገዝ ስለነበረብኝ ማለት ነው። ዛት ማች ተቸግሬ ምናምን ሳይሆን ግን በቃ ስራ መስራት አለብኝ ብዬ ስላመንኩ ነው። በቃ ግዴታ ራሴን ስራ ማስለመድ አለብኝ ብዬ ስለሰብኩ ነው። ገቢ ማግኘት አለብኝ እናቴን አላስቸገርም ብዬ ነው። ያው እንደ መጀመሪያ ጃፍታ የመጀመሪያ ልጅ ነኝ እኔ ከቤት። እናቴ ደግሞ ያው የአልፋዘር ናት ያደገች፣ አባት የለም በህይወት የለም ፋዘር። ስለዚህ ግዴታ ያው መስራት ነበረብኝ ሰርቻለሁ። እና እንዳልኳችሁ ነው ይሄን ሁሉ ስራ የሰራሁት ሃይ ስኩል ላይ ነው። እስከ ፕሪፓራቶሪም ሰርቻለሁ። ከዛ ግቢ ነው ወደ ዩኒቨርሲቲ ነው አክቹአሊ የመጣልኝ። ግን ዩኒቨርሲቲ ሲመጣልኝ ምንድነው ያደረኩት? ዩኒቨርሲቲ ግቢ ከገባሁኝ በኋላ አይ ቲንክ 1 አመት 2 አመት ከተማርኩ በኋላ ግን ወዲያውኑ ወደ ስራ መፈለግ ነበር የተመለስኩት። ተመልሼ ለምን መሰላችሁ? የዛ ሰዓት ማለት ነው እንትን ትምህርት የነበርኩ ሌላ ዲግሪ ትምህርት ጀምሬ ነበር በጎን ማለት ነው። ላይክ የመንግስት ዩኒቨርሲቲ ሲቪል ኢንጂነሪንግ የተማርኩኝ በጎን ደግሞ ሌላ ቢዝነስ ማናጅመንት ይባል ዲግሪ መማር ጀመርኩ ማለት ስማር ደግሞ ያኛው እየከፈልኩ ነው መማሪያ ማለት በየወሩ ትከፍላላችሁ ማለት ነው። እሱን ለመክፈል ግዴታ ብር ያስፈልገኝ ነበር። ስለዚህ ማዘር በየወሩ ከምትልክልኝ ብር ስለማይበቃኝ የነበረኝ አማራጭ ምንድነው ልክ አዲስ 2 አመት ላይ ነው የጀመርኩት ይሄንን ትምህርት። ስለዚህ አዲስ አበባ መጣሁኝና ክረምት ላይ ስራ ገባሁኝ ማለት ነው። ላይክ ክረምት ስመጣ ስራ እንድሰራ። ስለዚህ ያ ስራ ነው ደስ የሚለው ምን ነበር እዚህ መጥቼ የምን ስራ ጀመርኩ መሰልኳችሁ? አንድ ጓደኛ አለኝ አሁንም ድረስ ምርጥ ሰውና ምን ቀጠሩኝ? አልሙኒየም ስራ ረዳት አድርገው ቀጠሩኝ። አልሙኒየም ስራ ገጠማ ማለት ነው። የአልሙኒየም ነው አልሙኒየም ስራ ገጠማ ለዞም የተወሰደ ስራው ራሱ ሱሉልታ ነበር ስራው ራሱ። ስለዚህ ክረምት መጥቼ አላረፍኩኝም። ምንድነው ማድረገው ወደ ሱሉልታ አየርኩኝ እሰራ ነበር ማለት ነው። በቀን 150 ብር ነበር የሚከፈለኝ። ከዛ ያቺ 150 ብር ማለት ነው እኔ 30 ቀን አላርፍም። እውነት ነው ማለት 30 ቀን ማለት እሁድ ሁላ አናርፍም። ስለዚህ ስንት ብር ይመጣኛል ማለት ነው? 4500 ብር። 4500 ብር ነው በዛ ሰዓት ባይዘው በጣም ብዙ ብር ነው። ምክንያቱም
ላይክ የአመት የሴሚስተር ነው ይከፍልልኛል። የሴሚስተር ባይሆንም በቃ የአመት አይ ቲንክ ወይ ሴሚስተር ብቻ ለምማረው ማለት ነው ይከፍልልኝ ነበር። በጣም ነበር ደስ የሚለኝ። እኔ ልብስ ጫማ ምናምን እንትን ብዬ ሳይሆን በቃ ለትምህርት ብቻ ስለከፈለኝ በጣም ደስ እያለኝ ነበር የምሰራው ማለት ነው። ከዛ 2 ወር እሰራ ነበረ ሁልጊዜ ክረምት በገባ ቁጥር። 2ኛ አመት ላይ ጀመርኩኝ፣ 3ኛ አመት ላይም ቀጠልኩት እንደዚሁ፣ 4ኛ አመት ላይም ሰርቻለሁ። የሚገርማችሁ በደንብ ነው የሰራሁት ይሄንን ስራ። በየአመቱ በገባው ቁጥር ወደ ቤት ወደ አዲስ አበባ ተመለስኩ ቁጥር ይቺን ስራ 2 ወር የሰራሁኝ የሆነች ብር አግኝቼ ነበር የምመለሰው። ያቺ ብር ቀድሜ ምንድነው ማድረገው እኔ ለትምህርት እንዳያስቸግረኝ ብር እንዳላጠፋው የሴሚስተር ከፍላለሁ። የሴሚስተር ማለት ገብቷችኋል? ላይክ የ4 ወር የ5 ወር ቅድመ ክፍያ ትከፍላላችሁ። ስለዚህ በቃ አይቸገረኝም። ዝም ብሎ መማር ነው ማለት ነው። ክላስ መሄድ ነው፣ መማር ነው፣ መፈተን ነው። እና አክቹአሊ በጣም ብዙ ስራ እንደጠበቅኩት አልሰራሁም። አክቹአሊ ከዛ ስወጣ ግን ምንድን ነው ያደረኩት መስላችሁ? ልክ ተመረቄ 5 አመት ሲቪል ኢንጂነሪንግ ጨርሼና ቢዝነስ ማናጅመንት ደግሞ 4 አመት ጨርሼ ስወጣ ወዲያውኑ ምን አደረኩ? እዛው አልሙኒየም ስራው ላይ ከነሱ ጋር ተቀላቅዬ ገባሁኝ። ግን እንዳልኳችሁ እኔ በሰዓቱ ተመርቄ አይደል የመጣሁት። ተመርቄ ማለት ያው ዲግሪ ይዤ ነበር የመጣሁት። ስለዚህ የሆነ ሰው ደግሞ ዲግሪ ይዤ ከመጣ ደግሞ የትኛውም ድርጅት ይቀበለዋል። እና እኔ ነበርኩበት እኛ የምንሰራበት የነበረው ድርጅት አልሙኒየም የምሰራላቸው ድርጅት ቀጠሩኝ። እዛው ኦልሬዲ አፕላይ አድርጌ ነው። ግን ቦታ ውስጥ ስላቸው ምን ያደርጉኛል? የአልሙኒየም ስራ ሱፐርቫይዘር አድርገው ይቀጥሩኛል። ያ ማለት ምንድነው? ላይክ አልሙኒየም ስራዎች ላይ ማለት ነው አለቃ ሆኜ ማለት ነው። ዛት ሚስ በቃ ጓደኞቼ የሚሰሩትን ስራ እኔ አፕሩቭ አደርጋለሁ ወይ ደግሞ ቼክ አደርጋለሁ ስራውን እንዴት ነው ስራው አሪፍ ነው ወይ ምናምን የሚለው ማለት ነው። ስራዬ እሱ ነበረ። ግን በሰዓቱ ምን መሰላችሁ? የሆነ ሳቲስፋይ የማያደርግ ስራ ታውቃላችሁ። ደሞዙ በጣም ትንሽ ነው። ስራው ሎድ የለውም። አክቹአሊ ዝም ብሎ ያው ቼክ ማድረግ ነው፣ እየወጡ ወደ ላይ አንደኛ ነሰኛ ፎቅ እየወጡ ቼክ ማድረግ ነው። ግን ፊውቸር የሌለው ብር ታውቃላችሁ። በቃ ምንም ወደፊት ሊታየኝ አልቻለም። ስለዚህ የነበረኝ አማራጭ ምንድነው? ባንክ ቤቶችን ማሳደር ነበረ። ባንክ ቤት ማለት በቃ ባንክ ቤት ተቀጥሬ እሰራለሁ የሚለው ማለት ነው። ምክንያቱም ባንክ ቤት ከገባሁኝ ቤት እገዛለሁ፣ መኪና እገዛለሁ ስለማስብ ግዴታ እንዳልኳችሁ ደግሞ 2 ዲግሪ ነው ያለኝ። ስለዚህ ያኛው ዲግሪ ሶሻል ስለሆነ ባንክ ቤት የማገኝበት ኦፖርቹኒቲ በጣም ሀይ ነው፣ አጋጣሚው ሀይ ነው በጣም። የባንክ ቤቱን ቀጣይ ላይ ነገራችኋለሁ። ሜቢ የምትፈልጉ ከሆነ ኮሜንት ላይ ጻፉልኝና ባንክ ቤት እንዴት እንደገባው፣ ስንት ባንኮች እንደተፈተንኩኝ፣ ኢንተርቪው እንዴት እንደነበረ ምናምን ከፈለጋችሁ ኮሜንት ላይ አሳውቁኝ። ቀጣይ ቪዲዮ ላይ እሰራላችኋለሁ። ግን እንዳልኳችሁ ነው የተወሰነ አይ ቲንክ 3 ወር 4 ወር ምናምን ሰርቻለሁ አልሙኒየሙ ላይ እዛ ሱፐርቫይዘር ሆኜ ማለት ነው። ከዛ አክቹአሊ እኔ በጣም ኤክስፔክት አደረኩት ብዙ የጉልበት ስራ ሰረች። አይ ቲንክ ይኸውላችሁ ከውሃ ሸክሙ በፊት ይሁን በኋላ አላቅም እንትን ስራ ጀምሬ ነበረ። ፌራዮ ታውቃላችሁ? ፌራዮ ማለት ምንድነው? ፌሮ ምን የሚያደርጉ መስሏችሁ? ብቻ ፌራዮ የሚባል ፖዚሽን አለ እና እዛ ፖዚሽን ላይ በቀን 90 ብር የተከፈለኝ ይሰራ ነበር እንደ ቀን ስራ ማለት ነው። ከዛ በኋላ ግን እናቴ ተቆጣኝ ነው የተኩት። ምክንያቱም የጉልበት ስራ ስለሆነ የሆነ ነገር ብትሆን በኋላ ምናምን ተብሎ ማለት ነው። እና ደግሞ የሰፈር ሰውም ደግሞ ተናገራት ማዘርን፣ እንዴት አንቺ ልጅሽ የተማረ ለምንድን የቀን ስራ የሚሰራው ምናምን ተብሎ። ከዛ እሷ ስትቆጣኝ ተኩት። የቀን ስራ አይ ቲንክ 1 ወር ምናምን ሰርቻለሁ። እና ያው እንደምታውቁት ደሞዙ አሪፍ ነበረ። 90 ብር በዛ ሰዓት በጣም ብዙ ነው። እና እሱን ሰርቻለሁ። ያልሰራሁት ስራ ሊስትሮ አልሞከርኩኝም። ሊስትሮ ለሞክር አስቤ ነበረ ግን ፈራው ሰፈር ውስጥ። ከዛ ውጪ ግን የሰራሁት ስራ ልንገራችሁ። ኮምፒውተር ሜንቴናንስ ሰራ ነበረ። ኮምፒውተር ሶፍትዌር መጫን፣ ኮምፒውተሮችን ፎርማት ማድረግ። ሃይ ስኩል እና ፕሪፓራቶሪ ተማሪ ሆኜ እነዚህን መሰራ ነበረ። ትንሽ ብር ያገኛሉ፣ በጣም ብዙ ባይባልም ግን በጣም እነዚህን ስራዎች ሰራ ነበረ ማለት ነው። ስለዚህ የኔ የስራ ታሪክ ይሄን ይመስላል ባጭሩ ማለት ነው። ሜቢ ተጨማሪ የምትፈልጉ ከሆነ ደግሞ ኮሜንት ላይ ጻፉልኝና እሰራላችኋለሁ ማለት ነው።